ስለሆነ ማለት ነው። ግን ካቻፕ ግዴታ ያሳል መጀመሪያ ስን ነው የሚመጣው ባለመሰልቸት ይመራል። አቮካዶ እንደዚህ ቡና ነው። እስማ መንገዴ ላይ ምን እንዳገኘሁኝ እንዴት ደስ እንደሚሉ ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? ዛሬ መሀል መገናኛ ላይ እንገኛለን። እርጥብ ልንሞክር ነው። ስፔሻል እርጥብ የጾም በአቮካዶ አሁን አዘናል ይመጣል። አብረን እንሞክራለን። ከሞከርኩ በኋላ ያው ቴስቱን እነግራችኋለሁ። የእርጥብ ወዳጆች፣ የእርጥብ አድናቂዎች ካላችሁ ዛሬ ለእናንተ የሚሆን በጣም ቆንጆ የሆነ በቂጣ ነው። እስከዛሬ እኛ የለመድነው በዳቦ ምናምን ነው አይደለ? አብዛኛው ጊዜ ተማሪ ያለን አሁንም በየመንገዱ ነው የሚሸጠው ያ ነው። አሁን ግን በቂጣ ሮል ተደርጎ ነው። ስለዚህ እሱን እንሞክራለን። የእርጥብ አድናቂዎች፣ የእርጥብ አፍቃሪዎች የትም እንዳትሄዱ አብረን እንቀምሳለን። እኔ ራሱ በቂጣ ለመጀመሪያ ጊዜ ነው የምቀምሰው ዛሬ። እንደ ሸዋርማ ማለት ነው። እንደ ሸዋርማ ነው እና በቃ ውስጡ እንዴት ነው ቴስቱ ምናምን ቀምሼ እነግራችኋለሁ። ያተምባቴ ላይክ ሰብስክራይብ ማድረግ እንዳይረሳ። መሀል መገናኛ መተባበር ህንፃ ላይ ነው ያለነው ከቤተልሔም ፕላዛ ፊት ለፊት። ስለዚህ እዛ መታችሁ ቅመሱ ብሉ። እዛ መታችሁ በጣም ለየት ያለ ደስ ይላል። የጾምም የፍስክም አላቸው እና መታችሁ ቅመሱ። ታመሰግኛላችሁ። ውስጡ ወይኔ ግን ሲያጓጓ ከለሩ ራሱ ሲያምር፣ ወይኔ በጣም ትልቅ ነው። አቮካዶ አለው። ይሄ የጾም ነው። እሺ ያዘዝኩት ይሄ የጾም ነው። የፍስክ ምናምን ሲሆን ደግሞ እንትን አለው እንቁላል አለው። ይሄ የጾም ነው። በጣም ትልቅ ነው ግን በርገር በጣም ትልቅ ነው። በጣም ነው የሚያጓጓው ግን በጣም ነው የሚያስፈራው። እዩት በእናታችሁ ትልቅ ምን ያክል ትልቅ ነው። ደግሞ ይከብዳል ሁሉ በጣም ትልቅ ነው። በጣም ነው የሚያምረው። ወይኔ እንዴት እንደሚያምር እንዴት እንደሚያምር በጣም ያጓጓል። ደግሞ በጣምም ያስፈራል ትልቅ ስለሆነ ማለት ነው። ግን ካቻፕ ጭማሪ ያስፈልጋል። እኔ ካቻፕ በጣም ነው የምወደው። የሆነ ለስለስ ብሎ እንድትበሉት ማለት ነው። ካቻፕ ቢበዛ በጣም አሪፍ ነው። ግን ያው እንሞክራለን። አቮካዶም አለው አሪፍ ነው፣ ደስ ይላል ምናምን። እስኪ አብረን እንቅመሰው። ከቀመስን በኋላ ምን እንደሚል እነግራቸዋለሁ። የእውነት ነው እኔ የፈራሁት። ያቃጥላል ግን ካቻፕ ግዴታ ያስፈልጋል። ወይ ሶፍት ደግሞ የላቸውም። አንዴ ሶፍት ላንሳ። በጣም ሶፍት ምናምን የላቸውም። ከራሴ ነው ግን በጣም ያቃጥላል። ግን ካቻፕ ያስፈልጋል። ድጋሜ እናስጨምራለን ካቻፕ። ብዙ ራሱ መብላት አልቻልኩም። እያያችሁት ነው። እዚህ ጫፏ ላይ ብቻ ነው የጎረስኩት። ግን ያቃጥላል እና ደግሞ ካቻፕ ያስፈልገዋል እና በጣም ትልቅ ነው። ደግሞ በጣም ብዙ ካቻፕ የሚያስፈልገው ይመስለኛል። እንደኔ ካቻፕ የምትወዱ ከሆነ ማለት ነው። ይሄ አቮካዶ በካቻፕ ግን ብቻውን ምን ይላል? አቮካዶ በካቻፕ ብቻውን ደስ አይልም። ከሆነ ነገር ጋር ነው እንጂ ብቻውን ደስ አይልም። እና ካቻፕ እየጠበቅኩ ነው። አይኗን እያየኋት ነው። አይኗን በፍቅር እስከምታመጣልኝ ድረስ እስካሁን ድረስ የለም። እየጠበቅኩ ነው። እና እንደምታዩት ግን የመገናኛ ሰው ግን ማለት ነው መቼ ነው የሚረጋጋው? ሁሌ ግርግር ነው በቃ መገናኛ ሁሌ ማለት ነው። ተርሚናሎቹ ጋር ምናምን ሆናችሁ ካያችሁትማ ታብዳላችሁ። በቃ ባለመሰልቸት በተስፋ እስካሁን እየጠበቀን ነው። ቶሎ አላመጡልንም እውነት ለመናገር 4-5 ደቂቃ ምናምን አያልፍም። እንደዛ ሆነ እየጠበቅን ነው። ግን በጣም ዘገየ ካቻፕ
እኔ ራሱ ስንት ነገር አሳየዋችሁ፣ ስለ መገናኛ ስለ ሰው አሳየዋችሁ ምናምን። እዚህ ቁጭ ብላችሁ ስለምታያቸው ነገሮች ስለ ብዙ ከለር ታያላችሁ። ባይዘው እዚህ ሆናችሁ ማለት ነው። ብዙ አይነት ከለሮች ታያላችሁ። ደስ ይላል። እዛ ጋር ያለው አረንጓዴ ነገሩም ደስ ይላል ምናምን እና ስንት ነገር እያወራችሁ ነው። እኔ እስካሁን ድረስ አልመጣም። የህይወት ታሪክ ልንገራችሁ እንዴ በዚህ የተወለድኩበት እስካሁን እስካለሁበት ድረስ እስካሁን የለም። እየመጣች ነው አሁን ላይ በተስፋ እንጠብቃለን። ነው በደስታ ማለት ነው። መንገድ ላይ ነች። እናመሰግናለን። ፋይናሊ መጥቶልናል። የሆነ ፒንክ የሆነ ካቻፕ ነው ደግሞ እና አሁን ደግሞ በካቻፕ እንሞክረዋለን። ካቻፕ አድናቂዎች የት አላችሁ? ትልቅ ነው ግን አሁን አሪፍ ነው። በካቻፕ በጣም አሪፍ። ካቻፕ ውጪ ያቃጥላል። ይሄ ግን እስቲ አቮካዶ በኩል አለ። እኔ በጣም የሚጣፍጠው አቮካዶ በጣም ነው የሚጣፍጠው በእውነት። ልዩነቱ ራሱ ቴስቱ በዚህና በዚህ ማለት ነው። በስመ አብ እኔ በጣም ይጣፍጣል። አቮካዶ በጣም የሚገርም ቴስት ነው ያለው። አሁን ያለነው መሀል መገናኛ መተባበር ህንፃ ሁለተኛ ፎቅ ነው። በጣም ነው የሚጣፍጠው። መታችሁ ቅመሱት። የሆነ ተመሰክሩኛላችሁ። በጣም ትልቅ ነው። በጣም በቂ ነው። እንደዚህ አንድ ስታዙ ነው እንደዚህ ነው የሚያመጡላችሁ። ለሁለት ሰው በጣም በቂ ነው። 3 ከሆናችሁ ደግሞ 2 አድርጋችሁ መካፈልም ትችላላችሁ ምናምን። በጣም አሪፍ ነው። በጣም በቂ ነው ለአንድ ሰው። ለእኔ በጣም በቂ ነውና በጣም ወድጄዋለሁኝ። እንብላ እየበላችሁ እና በጣም ይጣፍጣል። እየበላችሁ እናመሰግናለን። ሶፍት ስንል ሰምታ ሶፍት መሰልናል። ሰማርን ሰምተን ኧረ ሶፍት አለን እኮ አልጠይቅሽም ምናምን ነገር ብላ ያው ይዛልን መታለች። እናመሰግናለን። በነገራችን ላይ ካቻፕ ስታዙ ኤክስትራ ክፍያ አለው። በጣም ነው የሚጣፍጠው። እውነት የሚጣፍጠው ግን በጣም ትልቅ ነው። ግን ቆንጆ ያቃጥላል ደግሞ ጥላል ግን ይጣፍጣል። እንዴት ነው እንዴት ንገራችሁ? ደስ የሚል ስቃይ። እኔ ደግሞ እንደዚህ ቢያቃጥል ነገር እወዳለሁኝ። ወይ ይሞቀኛል። ልክ ሲያቃጥለኝ ማለት ነው ይሞቀኛል። ሙቀት ነው የሚለቅብኝ። በቃ ጭንቅ ይለኛል። የመድከም ስሜት እንዲሰማኛል። ግን ስቲል እንደዛም ሆኜ መብለትን ማቆም አይነት ሰው አይደለም። ይሄ የአቮካዶ ፓርት ግን ማለት ነው እንዴት እንደወደድኩ እንደሚያምር ሙሉ አቮካዶ ቢሆን እራሱ ያበደ ነው የሚሆነው። አቮካዶ በጣም አሪፍ ነው። አይ ላይክ ኢት። በጣም ነው የወደድኩት አቮካዶ ፓርት። ወይኔ ካቻፕ በጣም ነው የምወደው። እነሱ ራሱ ከከፈላቸው አይቀር ብሎ ማለት ነው ሙልት አድርጎ ለመጡት እንደነገርኳችሁ ይሄ አንዱ ማለት ነው ለሁለት ሰው በቂ ነው ብያችኋለሁ። እና አንዱን ይሄ ሁለት ሙሉውን ለአንዱ ሰው መጨረስ አይቻልም። እና እኔና ከካሜራ ማሪ ጋር ሼር አድርገን እንበላለን። እስካሁን የቀረጸ ብቻ ነበር እየበላ የነበረው። አሁን ደግሞ ያው ከሱ ጋር እንበላለን ማለት ነው። እሱ ራሱ ይቀምሳል እየጎመጀኝ። በጣም አሪፍ ነው እያለኝ ነው እሱ ራሱ። እንዴት እንደሚጣፍጥ አልገባችሁም እናንተ። ካልመጣችሁ አትረዱኝም። በጣም ጣፍጠው ያቃጥላል፣ ደግሞ ያቃጥላል።
ዋናው እርጥቡ ራሱ በጣም ብዙ ነው። ሊወድቅ ነው ራሱ ነው። ያቃጥላል። የሚያቃጥል ነገር የምትወዱ ሰዎች መናገር ትችላላችሁ። ለነሱ ራሱ የሚያቃጥል ነገር የማትወዱ እንዲቀነስ ማለት ነው። እኔ ግን ስለምወድ ሰጠው። ቻፑን በደንብ አድርጉበት። ዝም ስላችሁ እንዳይጨንቃችሁ። ምግቡ ነው ዝም እንድል እያደረገኛሉ። እንድበላ ማቆም አልፈለኩም። እንደ ድንጋይ መጀመሪያ እንደዚህ ነበር በስነ ስርዓት ያዝኩት። አሁን ተሰበሰበ እንደዚህ። ታያዜን ራሱ እንዴት እንዳያስኩት። ምክንያቱም ውስጡ ድንቹ ማለት ነው በጣም ብዙ ነው። እንደዚህ እዚህ ላይ እንደዚህ እናፈስበታለን። በቃ አሁን የሌለ ነው የሚሆነው። አሁን ችግሩ እንደዚህ ካፈሰስኩት በኋላ እንዴት አድርጌ ልጎርሰው ነው። በጣም ትልቅ ስለሆነ በጣም ነው የሚከብደው መጉረስ። ግን ሳቃጥል ግን ይጣፍጥ። ካቻፕ ግዴታ ማዘዝ አለባችሁ። ድጋሚ ግዴታ ካቻፕ ከሌለ መብላት አትችሉም በጭራሽ። እንዳታስቡት ጭራሽ። አበቃጥለው ለሚያቃጥል ነው። ያን ሙሉ የነበረ ካቻፕ እት አለቀ። ምክንያቱም በጣም ያቃጥላል። ካቻፕ በጣም ይጣፍጣል። የመጨረሻ ጉርሻ ነው። ያያችሁ ነው። ጽድት ነው ያደረግነው። አጽድተነዋል። አላሳፈርናቸው። በጣም የሚጣፍጠው በጣም ነው የሚያቃጥለው። በጣም ያቃጥላል። በጣም ይጣፍጣል ደግሞ ከዳቦ በላይ ግን ማለት ነው በቂጣ እንደው ይጣፍጣል ማለት ነው። መጀመሪያ ጊዜ ነው የቀመስኩት። በኋላ ከዳቦ በላይ ቂጣው በጣም ይጣፍጣል። በጣም ነው የሚጣፍጠው ከምላችሁ በላይ። በታችሁ ቀመሱት። አድራሻውን ነግራችኋለሁ። የት እንዳለው መታችሁ ቀመሱት። በጣም ይጣፍጣል። ውይ ግን በጣም ያቃጥላል። አሁን ቡና እንጠጣለን። ቡና የሚያቃጥል ነገር ጥሩ ነው። ስጠጉ መጀመሪያ ምራችሁ ላይ የሚመጣው ቡና ሊሆን ይገባል። ቡና አለ አምጣልኝ። አሁን እንደዚህ በጣም አቃጥሎናል። ቆንጆ ቡና አላቸው። ቡና ላይ ወለ ስንጠጣ በቃ ሁሉም ነገር ይስተካከላል። የቡና አፍቃሪዎች። ስለዚህ አሁን ቡና ዘናል። እንደ ብቻ ስኳር አልሰጠሽኝ። ቡናችን እየመጣ ነው። 2 ማንኪያ ይበቃናል። እንደ ቡናው አይተን ቡናው የሚመር ከሆነ እንጨምራለን። ግን በቂ ነው 2 ማንኪያ። እንጠብቅ ቡናውን በተስፋ። ብዙ ጊዜ ተስፋ እንድናደርግ ነው እንደዚህ የሚሰጡን። የሆነ ምግብ ስናዝ መጀመሪያ ውሃው ይመጣል። ቡና ስናዝ መጀመሪያ ስኑ ነው የሚመጣው። ተስፋ ታደርጋላችሁ። ስለዚህ አሁንም የጠበቅኳት ነው። እንደለመድኩት አይኗን እያየኋት ነው። በስመ አብ ደስ ስትል መቅጃዋ
ያው ቡናዬ ሰወሪ ከመሀል መገናኛ። እሺ ቡናውን ቀምሳለን። ይመራል። ቡና በጣም ነው የሚመራው። ስኳር ያስፈልጋል ማለት ነው ድጋሜ። አሁን አሪፍ እንደሚሆን ተስፋ አደርጋለሁ። ስኳር አበዛው መሰለኝ ሞላ ራሱ ፈሰሰ። ተቀለለ ኪሳራ። ይህ መድፋት አልነበረበትም። ያሳዝናል። መሻውን እንቀምሰዋለን። አሁን እንደማይመር ተስፋ አደርጋለሁ። እኔም ብዙ ስኳር አልወድም ብዙ፣ ግን በጣም ይመራል። ይሻላል። ምንም አይልም። ለክፉ አይሰጥም። ምንም አይልም። መጥፎ አይደለም። ምግባቸው ግን በጣም አንደኛ ነው። የሚያቃጥል ነገር ስትበሉ ማለት ነው። የሚያቃጥል ነገር ስትበሉ ቡና መጠጣት አይርሱ። የሚያቃጥል ነገር በልታችሁ ትኩስ ነገር በመጠጡ ሰዓት በጣም ነው የሚያረጋጋችሁ ማለት ነው። በጣም የሚያረጋጋችሁ ጦም ቡና ነው። ቡና ነው ግን ትኩስ ስለሆነ እንትን ማለት አልቻልኩም፣ መያዝ አልቻልኩም። አቃጠለኝ እንጂ ለምን እንደሆነ አላውቅም። ትኩስ ነገር መያዝ አልችልም። እኔ በጣም ነው የሚያቃጥለኝ። እኔ እስከሚቀዘቀዝ ድረስ ቡናውም ሊቀዘቀዝ ነው። ስለዚህ ያለኝ አማራጭ እንደዚህ መጠጣት ነው። ማንም እንደዚህ ጠጥቶ የሚያቀላ አይመስለኝም ነበረ። እንዴ አሁን አሪፍ ሆናል። ቡና ሲጠጡ ማለት ነው የሚያበሳጩ ሰዎች፣ ቡናም ወይ የሆነ ነገር ምናምን ሲጠጡ የሚያበሳጩ ሰዎች ምን አይነት ሰዎችን ታውቃላችሁ? እኔን የሚያበሳጩ ማለት ነው። ብዙዎቻችሁንም መሰለኝ ልክ ገና እንደዚህ መጡና እንትን ይላሉ፣ ሰስፔንስ ያደርጋሉ ገና ለመቀበል ማለት ነው። ከዛ አድርጎ የሚጠጡ ሰዎች እንዴት እንደምበሳጭ እንዴት እንደሚያናድድ ግዴታ ካልተባለ መጠጣት አይቻልም እንዴ? በቃ ይሄ ነው አይደለ? ቡና ይላላችሁ እንደዚህ በቃ አፋችሁ ላይ ድፍት ማድረጋችሁ አፋችሁ ላይ ድፍት አትምጠጡት። እንደዚህ ከሩቁ አትበሉ። በቃ ስኒው እንደዚህ ከንፈራችሁ ጋር ሲደርስ እንደዚህ አሁን የቡና አጠጣጥ እንትን ኮርስ ሰጣችኋለሁ። እንደዚህ ትወስዳላችሁ አይደለ? ይሄ ያፋችሁ ነው። መድፋት ያቅታችኋል። መድፋት እንደዛ ማለት ነው። እንደዚህ አትበሉ። እንደዚህ አትበሉ። እንደዚህ እቃ ምናምንም አብራችሁ ልትስቡ ትችላላችሁ። ለእናንተ ብዬ ነው። ማንኪያውን ምናምን አብራችሁ እንዳትስቡት። እንደዚህ ያደርጋችሁ በስነ ስርዓት ጠጡ። በዛ ቢቡናው ራሱ ኖርማል ስኒ ነው፣ ግን ብዙ ጠጥቻለሁ እና እያረፍን አሁን የሚያቃጥለው ራሱ ተረጋግቶልኛል። አሁን ሞቀኝ በጣም ፀሐይ ነው ዛሬ። በቃ ሰው እንደ ጉድ በቃ እንትን ይላል፣ እንደ አሸን ፈልቷል። አትደግሙትም። አሁንም አዲስ ነገር ነው፣ ትንሽ ቆይታችሁ አዲስ ነገር ነው ምናምን የምታዩት ማለት ነው። እና ደስ ይላል። እንዴት ነው ቡና ቁርስ ነገር እንዘዝ እንደ ፈንዲሻ ነገር የለም። በቃ ከበላችሁ ከጠጣችሁ ፈንዲሻ ለጊዜው የለም። ግን ቡናው ቆንጆ ቡና ነው። እየጠጣችሁ አሁን በቃ የሚያቃጥለው ነገር ሄዷል። ግን የሆነ እንትን ስሜት ነው የተሰማኛል። ሞቆኛል። እንደውም ስስ ልብስ ነው የለበስኩት፣ ግን በጣም ሞቆኛል። በጣም ማለት ነው በጣም ነው የሚሞቀው። ከ10 ሬት ምስጣው ምግቡን 8.5 አይጥጋ 8.5 በጣም አሪፍ ነው። በጣም አሪፍ ነው። በጣም ማለት ነው
ትንሽ ቅር ያለኝ ውስጡ ካቻፕ ብዙ የለውም ማለት ለማይወድ ሰው ሊኖር ይችላል። በእርግጥ ግን እኔ ስለምወድ ለዛ ነው 8.5 ያደረኩት። እኔ ስለምወድ ቢያንስ ካቻፕ ውስጥ ቢኖረው የበለጠ ደስ ይለኝ ነበረ። በቃ አብሮ ሚክስ ቢሆን ምናምን ይለም ከርጥቡ ጋር ምናምን ካቻፑ ከላይ ተደርጎበት አብሮ በዚህ ሚክስ እንደሚጥሚጣ ማለት ነው። እንደዛ ቢሆን ምናምን በቃ በሰላም ትበላላችሁ ማለት ነው። አሁንም በጣም አሪፍ ነው። አቮካዶ በጣም ቢበዛ አቮካዶ ግን በጣም ነው የሚጣፍጠው። አቮካዶ ፓርት ስትቀምሱት ማለት ነው የሚገርም ነው በእውነት በጣም ነው የሚጣፍጠው በጣም እና በጣም አሪፍ ነው። ቡናውም ቆንጆ ነው። መጀመሪያ ላይ ስቀምሰው መሮኝ ነበር፣ የሆነ ነገር አድርጎኝ ነበር። አሁን በቃ እየደጋገምኩት ምናምን እንትን ስል እና አሁን ኖርማል ነው። ስኳር ጨመርኩበት ምናምን አሪፍ ሆኗል። በነገራችን ላይ ቻናሉን ላይክ ሰብስክራይብ ማድረግ እንዳይረሳ። እናንተን ስለማምናችሁ ነው ማጨቀጨቃችሁ አድርጉ ማለለው እንደምታደርጉ ሼር እንደምታደርጉ በእናንተ ስለምተማመን ማለት ነው። ሂሳብ ከፈልን። በዛሬ ቆይታችን ይሄን ይመስል ነበረ። ጆርዲ ነበር ከጆርዲ ቲቪ። በሌላ ፕሮግራም፣ በሌላ ቪዲዮ፣ በሌላ ሪቪው እስከምንገናኝ ድረስ ወዳችኋለሁ። ባይ